ሃይ ሰላም ደናችሁ ዳኒ ድሬ ነኝ። ዛሬ በሌላ ቪዲዮ ብቅ ብያላችኋለሁ። ዛሬ እንግዲህ ሙዚቃ ነው ይዤላችሁ የመጣሁት። ዛሬ ይዤላችሁ የመጣሁት ሙዚቃ ይህ ሙዚቃ ከዚህ በፊት ከረጅም ዓመት በፊት የተዘፈነው በሚኒሊክ ወስናቸው ነው። ሚኒሊክ ወስናቸው በጣም ወዳቸው አርቲስት ናቸው። በተለይ የደም ጎዳና የሚል አልበም አላቸው። እሱም ብታዳምጡት የኢትዮጵያ ምድር አንቺ የደም ጎዳና አገራቸውን እያነቡ የሚወቅሱባት ሙዚቃ ነው እና በጣም ወደ ሙዚቃ ነው። ጥሩ ጥሩ ግጥም ያለበት ሙዚቃ። በተለይ እንደኔ ናሽናሊስት የሆናችሁ ሰዎች እንደዚህ አይነት ሙዚቃ ሰሙ ውርር የሚያደርጋችሁ ነገር አለ። አም ቬሪ ናሽናሊስት። እንደዚህ አይነት አገራዊ ሙዚቃዎች በጣም ወዳለው። የአልበሙ ታይትል የደም ጎዳና ነው። ግን ይሄ ሙዚቃ ሄኖክ ጥጋቡ የሚባል ልጅ በናሆም ሪኮርድ ላይ 3 የተለያዩ ሙዚቃዎች ለቋል። ዩዥሊ አርቲስቶች እንደዚህ ሙዚቃ ሲለቁ ማለት ነው አንዳንድ የጀመሩት ፋሽን አለ። የምንድነው የአልበም መዳረሻ እያሉ 3-4 የቆየት ያሉ ሙዚቃዎች የሰው ሙዚቃ ድጋሚ ይጫወቱና ከዛ አልበም ይለቃሉ። እኔ ይሄ ልጅ አላውቀውም። ሄኖክ ጥጋቡ ምናልባት አይድል ላይ ያሸነፈ ምናምን ይሆናል። ከዛ ነው ብዙዎቹ የሚፈልቁት። So anyway, let's get back to the music and the business. The business is ሄኖክ ጥጋቡ በግል እኔና አንቺ ይላል ሙዚቃው። እዚህ ስክሪኑ ላይ የምታዩት ከሆነ ግን ኦሪጂናሉ ሙዚቃ ርዕሱ እንደዛ አይደለም። በኔ አስተሳሰብ ርዕሱ የደም ጎዳና የሚለው የሚኒሊክ ወስናቸው አልበም አለ። ይኸውላችሁ እዚህ ጋር ይሄ ነው አልበሙ። ሁለተኛ ትራክ ነው ይሄ። በመልእክት አይሆንም በመልእክት አይሆንም ምናምን ነው እንደዛ ነው። that's how it goes. anyway የእሳቸውን ደግሞ በትንሹ ላሰማችሁ ካልኩኝ So the album, የሙዚቃው ታይትል ኦሪጂናሊ በሳቸው የተሰራው ሙዚቃ የደም ጎዳና የሚለው አልበም ርዕሱ የደም ጎዳና ይላል። ሚኒሊክ ወስናቸው በምልክት አይደለም ሰው በምልክት አይሆንም ነው። በምልክት አይሆንም ይቅርታ። So anyway ልጁ የተጫወተው ሆነም ቀረም ልጁ ጥሩ አጎ ተጫውቶታል። ለዛ ነው ቀልቤን የሳበው። ለዛም ነው ለእናንተ ይዤላችሁ የመጣሁት። ሶ ሄኖክ ጥጋቡ በግል እኔና አንቺ ይላል እና እስቲ ትንሽ እየሰማ ነው ሪያክት እናድርግበት። I don't know ኮፒራይት ላይሰንስ እንዳደረጉት። በጣም የሚገርማችሁ ነገር ማለት ነው እኛ የህዝብ ልጆች ነን፣ እነሱም የህዝብ አርቲስት ናቸው። እነሱ የህዝብ አርቲስት በመሆኑ ከኛ ቀደም ያሉትን አርቲስቶች ሙዚቃዎች እንደገና ዘፍነው ይጫወቱታል። እኛን ለማስደሰት ወይም ነው እኛ ኢንጆይ እንደምናደርግ ነው አለ። the same time የድሮ ሙዚቃዎችን በሚጫወቱበት ሰዓት እነሱ በነዛ ተማርከው እንደፈለጋቸው ሙዚቃውን እየሰሩት እኛም ደግሞ እነሱ በዘፈኑት እንደዚህ ዩቲዩብ ላይ ትንሽ ለማጫወት እንሞክር። ኦልሬዲ ኮፒራይት ያደረጉ እንትን ያሉት ላይሰንስ ያስወጡትና ዩቲዩብ እንዲያግድ ያደርጋሉ። በጣም ይገርመኛል። የእነሱ ሙዚቃም ሳይሆን እነሱ በህይወት ከሌሉ አርቲስቶች እየወስዱና እንደፈለጉ ያደርጋሉ። እኛም ደግሞ ከነዚህ ከዘፈኑት ደግሞ እንደ ሶሻል ሚዲያ ላይ ስንወጣ ዩቲዩብ ቴክ ኢት ዳውን ለምን እንደሆነ አላውቅም። ላይሰንስ እንደሚያደርጉት ለምን ላይሰንስ እንደሚያስደርጉት አላውቅም። የራሳቸው ሙዚቃ አይደለም። I don't think they pay for this music። ለዚህ ሙዚቃ ለአርቲስቱ ቤተሰቡም ወይ ለገጣሚው የሚከፍሉ አይመስለኝም። anyway enough complaining። so ወደ ሙዚቃው እንስማና በትንሹ እንስማው። ቢቱ ምናምን ገና መጀመሪያ ቢቱን ስሰማው ነው ያ ሙዚቃ መሆኑን ያወቁት። በጣም በጣም የሚገርማችሁ ነገር ከ2 ቀን በፊት ማለት ነው እኔ ይሄን አልበም የደም ጎዳና አልበም በጣም የምወደው አልበም ነው። 2 አይነት ቅጂው አለኝ ራሳቸው በሙሉ ላይክ በላይቭ ባንድ የተቀዳልኝ፣ እንደገና ደግሞ በላይክ አሁን ቅድም ያጫውኩላችሁ በስቱዲዮ ውስጥ በክር ወይ በካሴት የታተመው አለ። ግን ትንሽ ንፋስ ይበዛበታል። ኦንላይን ላይም ለሽያጭም አለ። አይ ቲንክ በግል እኔና አንቺ አልተወያየንም
በግል እኔና አንቺ አልተወያየንም ፍቅር ባስተርጓሚ በመልእክት አይሆንም ፍቅር ባስተርጓሚ በመልእክት አይሆንም በግል እኔና አንቺ አልተወያየንም ፍቅር ባስተርጓሚ በመልእክት አይሆንም የእሳቸውን ቅላጼ በደንብ አምጥቶታል አለ የሚለው ወደ ላይ ከፍ የሚያደርገው ሙዚቃ በጣም ደስ የሚል ሙዚቃ ነው። አጃቢዎቹም በደንብ የተጫወቱት። ምን ትላላችሁ? የሙዚቃ እሳቸው ከተጫወቱት እሳቸው በመልእክት አይሆንም ነው የእሳቸው ታይትል ምን መጠሪያው። ይሄ ልጅ ደግሞ በግል እኔና አንቺ እንደገና ደግሞ ከሩቅ ስታዩት ደግሞ እንደዚህ እንትን ከበሩ ላይ ደግሞ ያለው ምንድነው የሚለው እንጎቻ ይላል። እንግዲህ የፍቅር እንጎቻ ሲቀምሱ ጣፋጭ ነው የፍቅር እንጎቻ ሲቀምሱ ጣፋጭ ነው አይ መጨረሻዋ አይጣል ነው አይጣል ነው አይ መጨረሻዋ አይጣል ነው አይጣል ነው። በጣም ጉልበት ያለው ልጅ ነው። ድምፁ ላይ በጣም ትልቅ ጉልበት ያለው ልጅ ነው። ደስ የሚል ሙዚቃ፣ ጠራ ያለ ቋንቋ ነው የሚናገረው። ሰው ቃሉ ራሱ ይሰማል። አንዳንድ አርቲስቶች እኔ የሚሉት ራሱን አይገባኝም እና ክሊን የሆነ ድምፅ አለው። በጣም የሚገርም ነው። ሄኖክ ጥጋቡ በጣም ነው ሰርች ማድረገው ካሁን በኋላ አይ ዶንት ኖ ዲስ ጋይ አይ ኔቨር ሲን ሂም ቢፎር ፈርስት ታይም ዛሬ ነው ሙዚቃ ሳየው ሲመጣልኝ ገና ሙዚቃውን ሳጫወተው ቢቱን እንዴ ይሄማ ሃዝ ቱ ቢ ሙዚቃ ነው ምናምን ብዬ ብዙም አልታየለትም። አይ ዶንት ኖ ዋይ ግን በጣም ደስ የሚል ሙዚቃ ነው። ጉልበት አለው ልጁ። በግል እኔና አንቺ አልተወያየንም ፍቅር ባስተርጓሚ በመልእክት አይሆንም በግል እኔና አንቺ አልተወያየንም ፍቅር ባስተርጓሚ በፍቅር የሚያበስሉ እሳት አያነዱም በፍቅር የሚያበስሉ እሳት አያነዱም የሚያቃጥሉበት አላቸው ሌላ ፍም የሚያቃጥሉበት አላቸው ሌላ ፍም። ዋው 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 ደስ የሚል ነው። ሄኖክ ጥጋቡ በግል እኔና አንቺ ይላል። እንግዲህ ሙዚቃው ታንኪዩ ስላዳመጣችሁኝ አጠር ያለ ነገር ላምጣ ብዬ ነው። በዛ ላይ ደግሞ ይህ ሙዚቃ ያው ፕሮሞት እያደረኩለት ነው ለልጁ ሰው። ይህን የምታዩ ልጆች ሄኖክ ጥጋቡ በግል እኔና አንቺ ብሎ ነው የዘፈነው። አይ ሆፕ ዩ ጋይዝ ላይክ ኢት። ይሄ ሙዚቃ ኦሪጂናል ሙዚቃው የጋሽ ምኒልክ ወስናቸው ነው። እንደዛ ነው ማለት ነው። ብዙ የሚኒልክ ወስናቸው ሙዚቃዎች በሌሎች አርቲስቶች ተሰርተዋል። ማን ነው የአንቺን ጆሪ የሚለውን የሆነ ልጅም ሰርቶታል ከዚህ በፊት። ሰው በጣም አመሰግናለሁ ካያችሁት እዚህ ድረስ ቪዲዮዬን። በሌላ ታይም በሌላ ፕሮግራም እንገናኛለን። ጀስት ቻናሌ ለማሳደግ እንዳልጠፋባችሁ ብዬ አጠራ ነገር ይዤ ነው የመጣሁት። ለዛሬ ያለኝ ፕሮግራም ይሄ ነው። ምናልባት ነገ ከነገ ወዲያ በሌላ ቪዲዮ እንገናኛለን። ታንክ ዩ ሶ ማች። ዳኒ ድሬ እባላለሁ። ለዛሬ ይሄ ነው።